ሰላም ሰላም ተመልካቾቻችን እንግዲህ ይኸው እንደምታዩት እንደዚህ የሚያማምሩ ዋልፔፐሮችን ያወረድኩበት አፕሊኬሽን አለ። ይህንን አፕሊኬሽን አሳያችኋለሁ። እይታ ፎቶዎቹ በጣም የሚያማምሩ ናቸው። እንደምታዩት ይኸው የፈለጋችሁትን ሰርች አድርጋችሁ ዓለማዊም በሉት መንፈሳዊም በሉ የፈለጋችሁትን ነገር ታገኙበታላችሁ ማለት ነው። በጣም የሚገርም አፕሊኬሽን ነው። እንዴት እንዳገኘው እኔ አሳያችኋለሁ። በመጀመሪያ ፕሌይ ስቶር ላይ እንገባለን። ፕሌይ ስቶር ላይ ከገባን በኋላ ፒንተረስት ብለን ሰርች ባሩ ላይ እንጽፋለን። ይቺ አፕሊኬሽን ስትመጣልን እዚች አፕሊኬሽን ላይ ኢንስቶል የሚል አለ በጎን በኩል ይሄ እሱን ኢንስቶል እንለዋለን። እስኪወርድ ትንሽ እንጠብቃለን። ይኸውና ኦፕን ብሏል። ኦፕን ብለን እንገባለን ውስጥ አፕሊኬሽኑ ጋር ስንገባ ጉግል አካውንት ይጠይቀናል። ኮንቲኒው ዊዝ ጉግል አካውንት የሚለውን እንጫንለታለን። ይሄን እንመርጥለታለን ማለት ነው። ይሄንን ተጭነን እንመርጥለታለን። እንደዚህ አካውንታችንን ሲያስመርጠን የምንፈልገውን አካውንት ክሊክ እናደርግለታለን። አግሪ እያልን እንስማማለን። በርዝዴይ ነው እየጠየቀን ያለው። ዓመተ ምህረት ሙሉ ነው። ከ18 ዓመት በላይ ብታደርጉት ይመረጣል። አሁን እዚህ ጋር ዋና ፖይንት መምረጥ ያለባችሁ ሁሌ አፕሊኬሽኑን ስትከፍቱ እንዲመጣላችሁ የምትፈልጉትን ነገር ነው። እንደዚህ ትመርጡና ኔክስት ስትሉት ፍቃድ ይመጣል፣ ትፈቅዱለታላችሁ። እንደዚህ ብሎ ይመጣላችኋል ማለት ነው። የፈለጋችሁትን ማውረድ ትችላላችሁ፣ ሰርች ማድረግ ትችላላችሁ። እችን ሰርች ባሯን ተጭናችሁ ሰርች ማድረግ ትችላላችሁ። እዚህ ጋር የፈለጋችሁ አሁን ለምሳሌ ገብርኤልን ስለ አድርጎ ስለሆነ የምፈልገው ቅዱስ ገብርኤል ብዬ ሰርች ሳደርግለት የቅዱስ ገብርኤልን ስዕል አድኖ ያው በምታዩት መልኩ እዚህ ጋር ይችን 3 ነጠብጣብ በመጫን ዳውንሎድ ማድረግ ትችላላችሁ ማለት ነው። ይህን ዳውንሎድ የሚለውን ክሊክ በማድረግ ኢሜጁ ዳውንሎድ ሆኗል እያለን ነው። በጣም የሚያማምሩ ስዕላት አሉ። የፈለጋችሁትን ለምሳሌ እመቤታችንም ከሆነ እመቤታችን ብዬ ነው የጻፍኩት። ያው የእመቤታችን ስዕል ነው መጣ። በጣም የሚያማምር ስዕል ነው ያለው። እንደምታዩት የድሮ ናቸው ሁሉም ጠቅላላ በጣም ነው የሚያማምሩት። ስለተከታተላችሁን በጣም አመሰግናለሁ። ቀጣይ በሌላ በአዲስ ኮንቴንት እስክንገናኝ ድረስ ቸር ቆዩልኝ።